ጾም እግዚአብሔርን የመውደድ ምልክት ነው። እግዚአብሔርን የማክበር ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት። ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል፣ ከስድብ መቆጠብ ይችላል፣ ከመግደል መቆጠብ ይችላል፣ ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ሰውነታችን መግዛት የምንችልባቸው ሁለት መሰረታዊ ነገሮች አሉ። አንደኛው ጾም ነው፣ ሁለተኛው አፍን መግራት ነው። የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። እግዚአብሔር ባህሪው ንጹሕ ስለሆነ በረከሰ ቦታና በረከሰ ሰውነት አድሮ አይኖርም። ጾም ደስታን ያጎናጽፋል። ልፋት፣ ድካም፣ ስራ፣ ፍቶት፣ ደዌ እንዲህ ያለው ነገር ሁሉ የሚሰለጥነው ጾምን በመሻር ደዌ ደግሞ የሚርቀው በአንጻሩ ውጣ ውረድ የሚርቀው ምንም የማያተርፉበት ድካም የሚርቀው ትንሽ ሰርቶ ብዙ በረከት ማግኘት የሚመጣው ከጾም የተነሳ ነው። በረከትን ከኛ ጋር አጽንቶ የሚያኖረው ጾም ነው። ጾም የሚፈውሰው የነፍስን ቁስል ነው። ነፍስ ስትፈወስ ደግሞ ስጋ ይፈወሳል። ጌታችን ኢየሱስ ክርስቶስ የታመሙ ሰዎችን ሲፈውስ ምንድን ነበር የሚለው? ጆሮህ ድኗል፣ አፍህ ድኗል፣ ወገብህ ድኗል፣ እግርህ ድኗል ሳይሆን የሚለው ኃጢአትህ ተሰረየችልህ ነበር የሚለው። ኃጢአትህ ተሰረየችልህ የሚለው ለምንድን ነው? ሁልጊዜ ለሚበላ ሰው ወዳጆቹ እሾህ ይሆንበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት አገኘ። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበረክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም በሙሉ እሾህ፣ የበላው ደዌ ይሆንበታል። ሀገር ሁሉ ለሱ የማይመች ሆነ። ኮድ መርከብ ያለ ልክ ሲጫን ተሳፋሪዎቹ እንደሚሰጡት ሰው ያለ ልክ ሲበላ በጎ ዕቅድና በጎ ሕሊና ሁሉ ይሰጥማል። ራስን የመግዛት ምንጭ ጾም። ስንጾም አጋንንት ይርቃል፣ ክፉ ሕሊና ይርቃል፣ ፍቶት ይቀነሳል። ጾም በስጋ ሲገራ ሕሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። በጾም እግዚአብሔር መውደዳችን እንገልጣለን። በጾም እግዚአብሔር እናገለግላለን። በጾም ከመቅሰፍት እንድናለን። በጾም ከጠላት እጅ እንድናለን። በጾም በሽታ ይርቅልናል። በጾም በጎ ሕሊና ይሰጠናል። በጾም የትኛውም ሀገር ሰላም ይሆናል። በጾም የኃጢአት ይቅርታ እናገኛለን። በጾም የተገፈፈ ጸጋ ይመለሳል። ክፉ ሰዎች እንዲስተካከሉ እግዚአብሔር ልብ ይስጣቸው። ካልተስተካከሉም ደግሞ በፍትህም ቢሆን ተሟግተን ሕግ መከበር አለበት ብሎ ማሰብና እነገሌ ካልጠፉ አገር ሰላም አትሆንም ብሎ ማሰብ ይመጣል። ይህንን ከልባችን የክፉ ዘር መነቀል አለበት። የክፉ ሾህ መነቀል አለበት። እናንተም በአቅማችሁ ትችት አትወዱ፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁ። እንዴት ይደረግ? አሁን አንድ ሰው ምሳ አልበላም እና ምሳ ሳይበላ ምሳ በልተሃል የሚኖር አሁን በልቷል። የአባቶቻችን አምላክ ቀኑን ሙሉ ምሳ በልተሃል እያለ ስለነገር ነው የበላ መሆን ይችላል። በረድኤት አቅርቦ መብላት ብቻ ነው ሰው ሊያርቀው በቅዱስ ቤቱም እንድንኖር ስለፈቀደልን ቃሉን እንድንማርም ስለፈቀደልን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ሁሉ እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ የእግዚአብሔር ቤተሰቦች፣ ሊቃውንተ ቤተክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ሁላችሁ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? ከራስ በታች ያሉትን ሕዋሳት እንደምን ሰነበታችሁ? እንደምን አመሻችሁ? ቸሩ አምላካችን እግዚአብሔር እስከዚህ ቀን ሰዓት ስላደረሰን ስሙ ይመስገን። በመካከላችን ተገኝቶ ሁሉን ነገር የሚመራው እንዲመክረን ቅዱስ ፈቃዱ ይሁንልን። ጾም ምንድን ነው ከምን እንጀምራለን? ጾም ምንድን ነው? የጾም አይደለም ዘይቤያዊ ፍቹ ይኖራል። እንደገና ደግሞ ምስጢራዊ ወይም ግብራዊ ፍቺ አለ። ጾም በቃሉ ሲተረጎም የሚያጠፋው አውሬ ተከልኦተ ብሲ እመብል በጊዜ ምላስ ደግሞ በውስተ ሕግ የሚጎዳውን ፍትሐ ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ
ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ሰው መጨረሻ ላይ ጾመ አብይ ጾም ተበላሸ የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል። እና ልዕልና የሚመጣው ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማል። ጾመ ሐዋርያትም እስከ 9 ሰዓት ይጾማል። የታችኞቹን ሁሉ የሚያስተዳድር የመሆኑ ምልክት ሰው አይኑን ታሞ ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመም አራስ ቢሆንም እንኳ ሆዱን ቢያመው ራሱ ምን አይነት ሰው ነው ይሄን ጾም መሻር የሚችለው? የነዚህን ሁሉ ሸክም ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ተሰጥቷት ነው እንጂ ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ ጾም ማለት ተከልኦተ ብእሲ እመብ በጊዜ እውቅ በውስተ ሕግ። ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። አሁን በተናገርናት እንዘ ይትዔዘዝ ለዘሐገቦ በማደሪያ ሕጉን ለሠራው ለእግዚአብሔር በመታዘዝ የሰው ከመብል መከልከል ጾም ይባላል። እንዘ ይትዔዘዝ ለዘሐገቦ ሕጉን ለሠራው ለእግዚአብሔር እየታዘዙ ከመብል መከልከል እሱ ምን ይባላል? ጾም ይባላል ማለት ነው። ነፍሱ ማሰቢያው ለምንድን ነው እንዲህ ያለው? ነፍስ ደግሞ ለስርየተ ኃጢአት ስራ ለኃጢአት ስርየትን ያገኝ ዘንድ የምታወርድበት አይምሮ ወለብዝሃ እሴት ህሊና ይባላል። ወይም ብዙ ደስታንም የሚለው ማለት ነው። ተመልከቱ። ያገኝ ዘንድ ማይንድ የሚባለው ህሊና ፈቂዶ እዚህ ውስጥ ያለው የነፍስ መሳሪያ ከመያድክም ኃይለ ፍትወት የሚወለደው ከነፍስ ነው። ነፍስ የፍትወት ኃይል ይደክም ዘንድ የሚባለው ድል ይነሳ ዘንድ። ስለዚህ ህሊናን መቆጣጠር የሚቻለው ነፍስን መቆጣጠር የፍትወት ኃይል ድል ትነሳ ዘንድ የተቆጣጠረ ሰው ደመ ነፍስ መቆጣጠር ይችላል። ለሕያዊት ነፍስ ትገዛ ዘንድ የሰው ልጅ ከመብል ሲከለከል ጾም ይባላል። ተመልከቱ። ሰው ሲጾም እነዚህን አሁን ያልናቸውን ነገሮች ነው የሚያገኛቸው። ያላሰበውን አይናገርም። ምንድን ነው የሚያገኘው ሲባል ስርየተ ኃጢአት ያላሰበውንም አይነሳም። የኃጢአት ይቅርታን ያገኛል። ሰው ሲጾም የኃጢአት ይቅርታን ያገኛል። ይኖራል። ለምሳሌ ተመልከቱ። አስቦ ይመራል። ቅዱስ ሐሳብ ነው። ሁሉ ነገር ዳዊት ከሐሳብ ነው የሚጀምረው። የኃጢአት ይቅርታን ያገኘው በጾም ከመብል ተከልክሎ ነፍስ መቀደስ ይገባታልና በገዛ እንባው ያበቀለው ሰርዶ ተብትቦ እስከሚይዘው ድረስ ከመሬት ላይ ወድቆ የጸለየበት ያንን ሰርዶ ጋሻ ጃግሬዎቹ መጥተው ሰርዶውን ቆርጠው እስከሚያወጡት ድረስ እያለቀሰ ቅዱስ ዳዊት የኃጢአት ይቅርታን ሰጥቶታል። እግዚአብሔር መንግስቱን መልሶለታል። በምኑ? በጾሙ ምክንያት። ስለዚህ ጾም የኃጢአት ይቅርታንና ስርየትን ያሰጣል። ሁላችሁ እንደምታውቁት ታሪኩን ለመድገም አይደለም። የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ጠቅላላ በሀገሪቱ ላይ የታዘዘው ዕዳ ወይም መቅሰፍት የተመለሰው በጾም ምክንያት ይቅርታ አገኙ። ከልሂቅ እስከ ደቂቅ ከመኝታ ተከልክለው ጥጃ ከላም እንዳይጠባ እንኳን ከልክለው ሕፃን ልጅ የእናቱን ጡት እንዳይጠባ ከልክለው ቢጾሙ በሀገሪቱ ላይ ታዞ የነበረው መቅሰፍት ምን አገኙ? ይቅርታን አገኙ። ስርየትን ሰጣቸው እግዚአብሔር። እንደውም እኮ እግዚአብሔር ለነነዌ ሰዎች ያስነገረው ምንድን ነበረ? እስከ ነሰሉ ስለት ትትገፈታ አባይ ነነዌ አባይ ሀገር ታላቂቱ ሀገር ነነዌ በሶስት ቀን ትገለበጣለች ብሎ አዋጅ አስነገረ። እነዚህ ሰዎች ሲጾሙ የኃጢአት ይቅርታን ሰጥቶ እግዚአብሔር በእነሱ ላይ የላከው እሳት ዛፍ ላይ ወጥቶ ፍርዱ እንዳይታጎል ከዛፉ ላይ አርፎ ከዛፉ ጥቂት በልቶ
ከመሬቱ በልቶ ጥቂት ተመልሷል። ሰዎቹን አገሪቱን ሳያቃጥል ማለት የሕይወት በሮች ናቸው። ስለዚህ ጾም የኃጢአት ይቅርታ ምንጭ ነው። የሚያየው ነገር የሰው ልጅ ቅዱስ ባስልዮስ ዘቂሳርያ ካሜራ አንድን ሰው መጠን የሰው ልጅ ለጠንቋይ የተገዛን ሰው በንስሐ ስርየት ያሰጠው 40 ቀን አጽሞ ነው። ለረጅም ዘመናት ይዞ የመቆየት ፍጹም ይቅርታ ያሰጠው ያንን ደግሞ ሰውየው እንግዲህ ለረጅም ዘመን አንድ ነገር ባሪያ ሆኖ ከአንድ ቤተ መንግስት ገብቶ ትንታ የሚባል የንጉሱን ልጅ በምኞት ይመኛታል። ወደ ቁርጥ ሐልዮ ያሳድግና እንደማይሳካለት አወቀ። ያንን ወስኖ የንጉስ ልጅ ልዕልት ናት። በቤተ መንግስት ለባርነት ተቀጥሮ ያለ ሰው የንጉስን ልጅ እንዲያገባ አይፈቀድለትም። ጠባይ ያደረገውን ነገር ደግሞ ለመላቀቅ ይቸግረዋል። ከአንድ ጣዖት አምላኪ ሂዶ የንጉስ ልጅ ወልጄ ተቸግሬያለሁ ምን ላድርግ ብሎ ያማክረዋል። ያ የተቀረጸው ነገር ደግሞ ሂድና እግዚአብሔርን ክጃለሁ ብለህ በኋላ ደግሞ እንደጋግመዋል። ደብዳቤ ጽፈህ ሰይጣንን አመልካለሁ እግዚአብሔር ክጃለሁ ብለህ ጽፈህ ወደ ምዕራብ ዙረህ ከመቃብር አረሚ ወይም ከማያምን ሰው መቃብር ሂደህ ቁም አለ። ጥቁር ሰው መጥቶ ይቀበላል። ዓይን፣ ጆሮ፣ አፍንጫ ከዚያ በኋላ ያንን ጽፎ ክዶ ከመቃብር አረሚ ሂዶ ያን ደብዳቤ ይዞ ቆመ። ያንን ሰው ጥቁር ሰው መጥቶ ተቀበለው። ሰይጣን በጥቁር ሰው አምሳል አበጋዛቸው፣ ፍታውራሪያቸው ነው። ጥቁር ሰው በያችሁ ቁጥር ደግሞ ሰይጣን ነው እንዳትሉሽ። በቀይ ሰው አምሳል ሰይጣን ይገለጣል። ምንም በቀይ ሰው አምሳል ብቻ አይደለም፣ በመነኩሴ አምሳል ይመጣል። እሱ ምን አረጋኝ እንደነቀም እስመደሊው ሰይጣን የሆነ ሀገር ወዮልሽ ይችላል መጽሐፍ። ሰይጣን በብርሃን መልአክም ይመሰላል ብሎ ቅዱስ ጳውሎስ ነው። በሚካኤልም ተመስሎ ይመጣ ይችላል። ወዮልሽ የመስቀሉን ብርሃነ መስቀሉ ወይም በትረ መስቀሉን አይዘውም እንጂ የሚካኤልን አክሊል አስመስሎ የሚካኤልን ክንፍ አስመስሎ ይመጣል። ሰይጣን ችግር የለበትም። ሊያጠፋት ይችላል። ባይታውም ይመስላል። እግዚአብሔርንም እመስላለሁ ቢል ንጉሥ ሊነገር የተፈለገ ኃይለ ቃል አይደለም። እግዚአብሔር ነኝ ክርስቶስን ተመስሎ እንደሚመጣ ተጽፏል። ስለዚህ ተቀበለው። ከዚህ በኋላ ያ ሰይጣን ልብሽ ያልበሰለ ሰውነት ወዮልሽ ማለት የዚያን ሰውዬ የዚያን ባሪያ ፍቅር በልቡናው አሳደረበት። ሰውነቱን በሙሉ ይዟቸው ወደ ኃጢአት ሲገባ ደረቱን ሲወጣ አባቱን እየተመለከተ በሐጸ ዝሙት ተነደፈች፣ በዝሙት ቀስት ተወጋች ይላል። ከዚህ በኋላ ዘለሽ ውደቂበት አሰኛት። እሱን ፈጽማ ወደደች። ይህ ልጅ ካላጋባችሁ ታንቄ እሞታለሁ አለች። ስለዚህ አይኖቻችን ለሰይጣን የተዘጋ በኋላ እሷ ክርስቲያን ስለሆነች አንተ ሰው ቤተ ክርስቲያንን ሂድ፣ ያን ጊዜ ከክፉ ነገሮቻችን ፈጥነን እንቁረብ፣ ሌላ ጊዜ እንቆርባለን ብላ ያስቸግራል። መብረር ምንችላለን ማለት ሲያስቸግራት ምንድን ነው ብላ አስጨንቃ ያዘችው። ሕዋሳት ከፍ ይላሉ። የትዳር ትርጉሙ ከእግዚአብሔር ጋር መኖር ነው። ከዚያ ውጭ ምን ታደርግልኛለህ? አይምሮ ከፍ ሲል በነፃ ያገኘሁሽ መስሎሻል? እንዲህ አድርጌ እኮ በጥንቆላ ያገኘሁሽ ናት ነው። ያማ ባስልዮስ የሚባል ታላቅ መምህር አለ። ከሌሎችም ሀገራት የሚባል የእኛ ሀገር ሰው እንዳያድግ ከዚህ በኋላ ምን አደረገ? መጀመሪያ አይምሮአችን ከትልቅ ጉድጓድ ከትልቅ ገደል ውስጥ ቀስ አድርጎ እዚያች የምታመጣልኝ ቃል ይሄን ማውረድ ብሎ በመሰላል አውርዶ መሰላሉን አነሳ እና 40 ቀን ገደል ውስጥ ጣለ። ስቴዲየም ደግሞ አንድ ዘፋኝ ትንሽ የሚበላት ነገር በሰርክ በዚህ ሰዓት እየሰጠ ሲባል አይምሮአችን ምን አደረገ? እንዲሆንና መደሰት ብቻ የሚፈልግ በ12ኛው ቀን ሲሄድ ቀደው ሰፍተው አጋንንት እየደበደቡኝ ነው። እንዴት ሆነህ አደርክ ሰነበትክ ሲለው መስማት የማንፈልግ በከላይ ሆኖ በድንጋይ እየደበደቡኝ፣ እንደገና ደግሞ በሌላኛው ጊዜ ሲሄድ አሁን እንኳን ራቅ ብዬ ድምፃቸውን እሰማለሁ። የባንክ ዕዳ አለበት። እንደገና ደግሞ በሌላ ጊዜ ሲሄድ መክፈል ስላልቻለ አሁንስ ሲለው በቅርብ ቀን አሁንስ አንተ ታግለህ ስትጥላቸው ይታዩኛል ሲደርሰው ከዚያ በኋላ መጀመሪያ በሌላኛው ቀን ሲሄድ ራቅ ብለው ሲሰድቡኝ ይሰማቸዋለሁ፣ ድምፃቸውን ብቻ። መጨረሻ ላይ አንተ ትግለህ ስትጥላቸዋል። ከዚያ በኋላ ድምፃቸው ከዚህ በኋላ ሕዝቡን ሰብስቦ ሰውየውን 40 ቀን ካጾመ በኋላ ቅዱስ ባስልዮስ ከቤተ ክርስቲያን ሕዝቡን ሰብስቦ አንድ ወንድማችን በኃጢአት ተይዞ የዲያብሎስ እድል ፈንታ ሆኗልና ምህላን ያዝ ብሎ 400 ጊዜወታ አድርሶ ሲጨርስ ህዝቡ እንደተሰበሰበ ያ ሰይጣን ምን አደረገ መሰላችሁ? ባስልዮስ አትዘብዝበኝ፣ አትጨቅጭቀኝ፣ እሱን ልደብዳቤው ብሎ ሰይጣንን ክጀዋለሁ፣ ሰይጣንን አመልከዋለሁ፣ ክርስቶስን ክጀዋለሁ ብሎ የፈረመበትን ደብዳቤ ሰይጣን ራሱ አምጥቶ ከህዝብ ማንጣለ። ከዚያ በኋላ ለዚያ ሰው ስርየት አሰጥቶ ደብዳቤውን ደምስሶ ቅዱስ ባስልዮስ ቅዱስ ሥጋውን ክቡር ደሙን ለዚያ ሰው ሰጠው ማለት ነው። 40 ቀን ጾም ነው ስርየት ያሰጠው ማለት ነው።
እና ጾም የኃጢአትን ዕዳ ይፍቃል። ድሮ ይውላችሁ መቅሰፍትን በኃጢአታችን ምክንያት ሊመጣብን ሊታዘዝ የነበረውን መቅሰፍት ያርቃል። የሰማችሁ ነው። ከያለ ጊዜያችን ከመቀሰፍ ይሰውራል። ቅስፈትን ያርቃል። የኃጢአት ይቅርታን ያሰጣል። የኃጢአታችን ይቅር ሲባል የኃጢአት ስርየት ጥቅሙ ምንድነው ስትሉ ከእግዚአብሔር ጋር ማኖሩ። እግዚአብሔር ባህሪው ንጹሕ ስለሆነ በረከሰ ቦታና በረከሰ ሰውነት አድሮ አይኖርም። በረከሰ ቦታና በረከሰ ሰውነት አድሮ ስለማይኖር ኃጢአት ባለበት እግዚአብሔር የለም። ስለዚህ ኃጢአታችን ሲፋቅ የምናገኘው ትልቁ ጸጋ ማን ነው? እግዚአብሔርን ራሱ። እግዚአብሔር ያን ጊዜ መጥቶ ይዋሃዳናል። እግዚአብሔር ከሰው ጋር እንዳይኖር የሚያደርገው ምንድን ነው ካላችሁ ኃጢአት ነው። ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር እናንተ የእስራኤል ሰዎች እዚህ ቦታ ላይ ጥሩ አልገጠማችሁም። ጾመናል አልሰማንም ትላላችሁ፣ ጸልየናል አልሰማንም ትላላችሁ፣ አንድ ቤተክርስቲያን ሲሰራ ሰግደናል አልሰማንም ትላላችሁ፣ ዕጣን መስዋዕት አቅርበናል አትሰማንም ትላላችሁ። ነገር ግን እኔ የምፈልገው ጾም ይሄ አይደለም። እናንተን እንዳላያችሁ ያደረገኝ ኃጢአታችሁ በመሃል በእኔና በእናንተ መካከል እንደ ግድግዳ ቆሞ ነው ይላል። አሁን ምንድነው ትንቢተ ኤርምያስ ምዕራፍ 3 ላይ ሲናገር እናታችሁን ያሰናበትኩበት የፍች ደብዳቤ ወዴት አለ? እናታችሁን የፈታሁበት እናታችሁ የሚላቸው ለቤተ እስራኤል መቅደስን ኦሪትን ነው። ለእኛ ቤተ ክርስቲያንን እናታችሁን የፈታሁበት የፍች ደብዳቤ ወዴት ነው? እናንተስ ልጆች እኔስ አባታችሁ አይደላችሁም? ነገር ግን ኃጢአታችሁ ከእናንተ ጋር እንዳልኖር መሃል ላይ እንደ ግድግዳ ተጋረደብኝ። ያንን የኃጢአት ግድግዳ የኃጢአት ግንብ የሚያፈርሰው ስርየተ ኃጢአት ነው። ስርየተ ኃጢአትን የሚያሰጠው አንዱ ማን ነው? ጾም ነው። ስለዚህ ሰው ሲጾም የኃጢአት ይቅርታ ያገኛል። የኃጢአት ይቅርታ ሲሰጥ ሊያጥር የነበረ የሕዝብ ዕድሜ ሊፈርስ የነበረ ሀገር ይታነሳል። ሊያጥር የነበረ ዕድሜ ይቀጥላል። የተለየን እግዚአብሔር ከእኛ ጋር ይሆናል። ጸጋ እግዚአብሔር ይታዘዛል። ስንጾም ስርየት እናገኛለን። ስርየት ስናገኝ እግዚአብሔር ከእኛ ጋር ይሆናል። እግዚአብሔር ከእኛ ጋር ሲሆን ከሀገርም ከሕዝብም ርቆ የነበረ ረድኤት ይመጣል። ዝናብ በጊዜው ይመጣል። ደመናት በጊዜው ይመላለሳሉ። ነፋሳት በጊዜያቸው ይነፍሳሉ። ቀላያትም በጊዜያቸው ይፈሳሉ። ምድርም የዘሩባትን ታበቅላለች። ሰማይም ዝናብ ለክረምት ጠል ለመከር ይሰጣል። የተባረኩ ልጆች ይወለዳሉ። ትውልድ ይባረካል። የኃጢአት ስርየት የሚገኘው አንዱ በጾም ነው። ስለዚህ ስርየተ ኃጢአት ለማግኘት አይነተኛው መድኃኒት ጾም ነው ማለት ነው። ጾመን የኃጢአት ይቅርታ እንድናገኝ አምላክ ቅዱሳት ይርዳን። ጾም ምን እንደሆነ እያያችሁ ነው። ሁለተኛው ተመልከቱ፣ ብዝሃ ሐሤትን ደስታን ይሰጣል። ጾም ደስታን ያጎናጽፋል፣ ሐሴትን ይሰጣል ማለት ነው። መብል ሐዘንን ትካዝን ያበጣል። ለምን ሲባል መብል ባለበት ፈትዋል። ባለፈው እንደተነጋገር ነው እንጨት በጨመርን ቁጥር እሳት እንደሚነደው መብል በጨመርን ቁጥር ፍትወት በሰውነት ይቀሰቅሳል፣ ይሰለጥናል ማለት ነው። ስለዚህ ያን ጊዜ ደግሞ ፍትወት ሲያድርብን ትካዜ ያድርብናል፣ ሐዘን ይሰለጥናል፣ ጸጋን እናጣለን ማለት ነው። ጸጋን ስናጣ ሐዘን ይከተላል። ወደ አዳምና ወደ ሔዋን ተመልሳችሁ አዳምና ሔዋን ባልበሉበት ወቅት ደስተኞች ነበሩ። ሲበሉ ጸጋቸው ተገፈፈ። ያልተፈቀደላቸውን ጾምን ሲሽሩ ማለት ነው። ጾምን ሲሽሩ አባቶቻችን በለስን በብዙ ጎዳና ነው የተረጎሟት። ሔዋንና አዳም ቆርጠው የበሏት በለስ እውቀት ተብላ ትተረጎማለች፣ ሕግ ተብላ ትተረጎማለች፣ ፍቅር ተብላ ትተረጎማለች፣ ጾም ተብላ ትተረጎማለች። እነዚህ ሁሉ ነገሮች ነው በለስ ተብሎ የሚተረጎሙ። ስለዚህ ምንድነው ሲባል እነሱ ሳይበሉ ደስተኞች ነበሩ። ያልተፈቀደላቸውን ሲበሉ ግን ጸጋቸው ተገፈፈና ሐዘንተኞች ሆኑ። ስለዚህ ሰው በለስን መሻር አዳምና ሔዋን በለስን በሉ ማለት ሰው ጾምን ሻረ ማለት ነው። ሰው ጾምን ሻረ። በለስ ለአዳም የተሰጠችው በጾምነት ነው። ጾም ናት ያቺ። ስለዚህ ያቺ ጾም ስትሻር ጸጋ ተገፈፈ። ጸጋ ሲገፈፍ ሐዘን ሰለጠነ። ስለዚህ ለሔዋን በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ ተባለ። በሕማም በጭንቅ ውለጅ ተባለ። ፈቃድሽም ወደ ባልሽ። አዳምም ጥረህ ግረህ ብላ፣ ልፋት
ድካም፣ ስራ፣ ግሩም ነገር ነው። ፍቶት፣ ደዌ ታስበው ያጠፋል። እንዲህ ያለው ነገር ሁሉ የሚሰለጥነው ጾምን በመሻር እንዴት በይውላችሁ ደዌ ደግሞ የሚርቀው በአንጻሩ ውጣ ውረድ የሚርቀው እንዴት መልካም ምንም የማያተርፉበት ድካም የሚርቀው ትንሽ ሰርቶ ብዙ በረከት ማግኘት የሚመጣው ከጾም የተነሳ ነው። አሁን የመዳን ስለዚህ ነገር ጾም የደስታ ምንጭ ሲሆን ከዚህ ክፉ መብል ደግሞ የሐዘንና የትካዜ ምንጭ ነው። በረከትን ይገፋል። በረከትን ከኛ ጋር አጽንቶ የሚያኖረው ጾም ነው። ሰው በጾም ቁጥር በረከት እየተጨመረለት ኃይል እየተጨመረለት ይሄዳል ማለት ኃይል። ሰው ሲበላ ደግሞ ድካም እየተጨመረበት ይመጣል። ልክ ተመልከቱ፣ ስጋን የሚያቆመው መብል እንደሆነ ነፍስን የሚያቆማት ጾም ነው ማለት። ሰው ሳይበላ 7 ቀን ቢቆም እንደሚደክመው ሁሉ ሰው ሳይጾም ደግሞ ብዙ ዘመናትን ባሳለፈ መጠን ነፍሱ እየደከመች ትሄዳለች ማለት። ጾም የሚፈውሰው የነፍስን ቁስል ነው። ነፍስ ስትፈወስ ደግሞ ስጋ ይፈወሳል። ምን ማለት ነው? ከጾም ከስጋ ፈውስ በፊት የነፍስ ፈውስ ይቀድማል ማለት የነፍስ ፈውስ ይቀድማል። ስለዚህ ነበረ ጌታችን ኢየሱስ ክርስቶስ የታመሙ ሰዎችን ሲፈውስ ምንድን ነበር የሚለው? ኃጢአትህ ተሰረየችልህ ነበር የሚለው። ኃጢአትህ ተሰረየ። አንተ እገሌ ጆሮ ድኗል፣ አፍህ ድኗል፣ ወገብህ ድኗል፣ እግርህ ድኗል ሳይሆን የሚለው እጅህ ድኗል ሳይሆን የሚለው ኃጢአትህ ተሰረየችልህ። ኃጢአትህ ተሰረየችልህ የሚለው ለምንድን ነው? የኃጢአት ይቅርታን ሲሰጠው ደዌውንም ይፈውሰዋል ማለት ደዌውንም ይፈውሰዋል። ስለዚህ ተመልከቱ፣ ጾም ትፈውስ ቁስለ ነፍስ ያለው ቅዱስ ያሬድ ለዚህ ነው። ጾም የነፍስን ቁስል ትፈውሳለች ይላል። ነፍስ ሲፈወስ የሥጋ በሽታም ይርቃል፣ የሥጋ ደዌም ይርቃል። ስለዚህ ደስታን ይሰጥና ማለት ነው። የተገፈፈ ጸጋ ይመለሳል። ጸጋን የሚመልሰው ጾም ነው። ጸጋን የሚገፈው ደግሞ መብል ነው። ስለዚህ ጾም የደስታ ምንጭ ነው። መብል ደግሞ የሐዘን ምንጭ ነው። አዳም ከበላ ጀምሮ ሐዘን መጣበት አለው። ለምን ስትባል ፍቶታት እኩያት ኃጣውእ ርኩሳትን ሰብስቦ ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ሲናገር እሾህና አሜከላ ይብቀልብህ ብሎታል። ምድር በአንተ ምክንያት እሾህና አሜከላን ታብቅልብህ። ተመልከቱ፣ ምድር በአንተ ምክንያት እሾህና አሜከላን ታብቅልብህ ያለው ምንድን ነው? አንደኛ በቁሙ ምድር በቁሙ ምድር፣ ሁለተኛ ሥጋ፣ ሦስተኛ ሕሊና። እነዚህ ሦስቱ ናቸው ምድር ተብለው የተጠሩ። አዳም ሆይ ያልተፈቀደልህን ዛፍ ስለበላ እንግዲህ ተመልከቱ፣ ምድር እሾህ ታብቅልብህ። በለስ ለእኛ ምንድናት ነው ያልኳችሁ ቅድም? ጾም ናት ብያችኋለሁ። ለአዳም እግዚአብሔር በለስን የጾመው የሰጠው በጾምነት ነው። አትብላ ሲለው ጾምን እየሰራለት። ስለዚህ ጾም መቼ የተሰጠ ነው ስትሉ፣ ጾም ተፈጥሯዊነት ነው። ስንፈጠር የተሰጠን ነው። ሰው በመሆናችን ከተሰጡን ጸጋዎች አንዱ ጾም ነው። ለመጀመሪያው ፍጡር ለመጀመሪያው ሰው መጀመሪያ እግዚአብሔር የሰጠው ጾም ስለሆነ ነው። የመጀመሪያው ሀብታችን መብል አይደለም። የመጀመሪያው ሀብታችን ጾም ነው። ስለዚህ አዳም የመጀመሪያ ሕጉ ጾም ነው። ነገር ግን ሲበላ ምን አለው እግዚአብሔር? በአንተ ላይ ምድር እሾህ ታብቅልብህ። ለምን? ጾም ስለገደለ። ስለዚህ ሰው ጾም ሲሽር ምን ይበቅልበታል? ምድር እሾህ ታበቅልበታለች። ምን አይነት እሾህ? አንደኛ ምድር በቁሟ እሾህ ታበቅልበታለች። ሁልጊዜ ለሚበላ ሰው ወዳጆቹ እሾህ ይሆኑበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት ያገኛል። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበረክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም በሙሉ እሾህ፣ የበላው ደዌ ይሆንበታል። መኝታው ሁሉ እሾህ ይሆናል፣ ቤቱ እሾህ ይሆናል። ሀገር ሁሉ ለእሱ የማይመች ይሆናል። ምድር እሾህ ትሁንብህ ማለት ያየኸው፣ የሰማኸው፣ የረገጥከው፣ የጨበጥከው ሁሉ አይመችህ ማለት ነው። ጾም ለሚሽር ሰው የትም ዓለም አይመቸውም። ዓለም ሁሉ ለእሱ እሾህ ትሆንበታለች። የትም ተቀምጦ ተመችቶት አይቀመጥም፣ ተመችቶት አይተኛም፣ ተመችቶት አይውልም፣ ተመችቶት አያድርም ማለት ነው። ስለዚህ የነካ ሁሉ እሾህ የሚሆንበት የትም ሂዶ ተሰዶ የሚመጣ ማለት ነው። ስለዚህ ምድር እሾህ ታብቅልብህ ማለት መሬት አትመችህ ማለት ነው። ይኸው ለአዳምና ለልጆቹ ዛሬ መሬት የማትመች ሆናለች። ዛሬ ጌታችን ኢየሱስ ክርስቶስ መጥቶ ተወልዶ ከባረካት ወዲህ ግን ምድርን ለበረከት አድርጎልናል። ያን እሾህ ነቅሎ ማለት ነው።
ሁለተኛ ደግሞ ምድር እሾህ ታብቅልብህ የተባለ ስጋህ በሽታ ያብቅልብህ ማለት ትንቢት በእንተ ክርስቶስ በሽታ ያብቅልብህ። ስለ ክርስቶስ ለመጀመሪያ ጊዜ ደዌ ወደ ምድር የመጣው በምን ምክንያት ነው ካላችሁኝ፣ ጾም በመሻር ነው። በሽታን ወደዚህ ዓለም ያመጣው ምንድነው ካላችሁኝ፣ ጾምን መሻር፣ በለስን መብላት። ጾም ስንሽር ደዌ በዚህ ወደዚህ ዓለም መጣ ሲባሉ አሁን ሳይንሶችም ሰምተዋል፣ ሰምታችኋል። ሰው ቢያንስ እስከ 6 ሰዓት መጾም አለበት ብለዋል። በጌትነት ጾም አሁን ለካንሰር መድኃኒት አይነተኛ ፈውስ ነው። መለኮት እንዳላቸው ሂዱና ሐኪሞችን ጠይቋቸው። የሚጾሙ ሰዎች ከሚጾሙ ሰዎች ስንት ፐርሰንቱ እንዳላችሁ አላጠናሁትም። በቀኝ የተቀመጣለው ፐርሰንቱን ረስቼዋለሁ። ወሬ ሰምቼ ወልድ ነው እንደዚህ ያለው። ከፍተኛ ከካንሰር ጤና የሆኑ ሰዎች ጾመኛ ሰዎች ናቸው። ከዚህ በኋላ በሚበልጥ ላይ እንዲቀመጥ ኮሌስትሮል የሚባል በሽታ ታውቃላችሁ? ምንድን ነው የሚያመጣው? መብላት እኮ ነው። ወይም የተቀመጠው ተቀመጠ ይባላል። ለምሳሌ ተመልከቱ፣ ጤናን ይሰጣል። የጤና ምንጭ ነው። አሁን ወደ ነፍሱ ሳንሄድ ወደ መንግሥተ ሰማያት ምናምን እሱን ተውትና በምድር ጤነኛ ሆኖ ለመኖር በራሱ ጾም ነው፣ መብል ነው። በሽታን ያመጣብን ማለት ነው። እኔ አምላክ እያንዳንዱን መብል ተመልከቱ። እያንዳንዱን ደዌ የሚቀሰቅሰው ምንድን ነው? አምላክ ሆናቸዋለሁ። ቆይ ሐኪሙ መጀመሪያ ሕክምና ሲጀምር ምንድን ነው የሚለው? በሽታው ሲነሳ የቀሰቀሰብን ምግብ አጥንተህ ከዚያ ተቆጠብ አይደለም እንደው እንደ መጀመሪያ የሚለው እኮ ማለት ምክንያት ለበሽታ ጨጓራ አሞኛል ካል በምን እንደተነሳበት አስታውሳለህ? ሲነሳ የበላው ምግብ ምን ነበር ነው የሚለው ማለት። የምግብ የበሽታችን ሁሉ ምንጭ ነው። ስኳር ቢያበዛ ሰው ምን ይሆናል? አንዱን ይሆናል። ምን ያውቃል? አንዱን ቢያበዛ ምን ይሆናል? አንዱን ይሆናል። ሐኪም እንደሚያውቀው ማለት። ስለዚህ መብል የደዌ ምንጭ ነው። የደዌ ምንጭ ነው። ጾም ደግሞ የጤንነት ምንጭ ነው። ስለዚህ አባታችን አዳም በሽታ ይሰልጥንበት ተባለ። ይኸው ራስ ፍልጠት፣ ሆድ ቁርጠት በበሽታ ምክንያት የመጣ ነው። በጾም መሻር ምክንያት የመጣ ነው። ሌላው ደግሞ ምንድን ነው? ፍቶታት እኩያት ኃጣው እርኩሳት ይሰልጥኑብህ ማለት እሾህ ይብቀልብህ የተባለው ሶስተኛው ጾምን በመሻር ያበቀል ነው። እሾህ ምንድን ነው? አንደኛው ተመልከቱ ምን ሆነ? ደዌ ሆነ ማለት ነው። እንደገና ደግሞ በምድር ላይ ስደተኛ ማለት ይሄንም ጾም መሻር ያመጣው ነው። ሶስተኛው ደግሞ የህሊና መታወክን የሚያመጣው መብል ነው። ጾመኛ ሰው ርቱ ህሊና ነው ያለው። በአብይ ጾም የሚኖራችሁን ህሊና እና በባለ 50 ውስጥ ያላችሁን ህሊና መርምሩት ራሳችሁ። በአብይ ጾም ጸጥ ያለ የተሰበሰበ ህሊና ነው የሚኖረው። ብዙ ጊዜ አይታችሁ ከሆነ ሰው ምን ይላል? በአብይ ጾም ነው ጉባኤ ማዘጋጀት ይላል። ለምሳሌ ሰው ሰበካ ጉባኤ ወሰሰው የዛን ጊዜ የሰው ህሊና ይከተታል። መብላያችሁ በታይ ነው ወርዶ ይሰጥማል። ሊቁም እንደተናገረው ሆድ መርከብ ነው ተባብለን ይል ያ ከመቤታችን የለበሰው ስጋ መርከብ ያለ ልክ ሲጫን ተሳፋሪዎች እንደሚሰጥሙት ሰው ያለ ልክ ሲበላ በጎ ዕቅድና በጎ ህሊና ሁሉ ይሰጥማል። ስለዚህ ቀሊለ ህሊና ይኖረናል ማለት ነው። ትጋት ይሰጠናል። የትጋት ምንጭ ጾም ነው። በሰማይና በምድር ስጋው ለጸዋሚ ኢይትካህሎ ከመ ይኑን ኩላ ሌሊተ ፊልክስዩስ የሚናገር ሆነ። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝታ ማደር አትችልም የሚለው ጾመኛ ሰው ትጋት ይሰጣል፣ ከደዌም ይድናል፣ ርቱ ህሊና ይኖረዋል ማለት የሚበዛበት በውሳኔ የተከፈለ ልብ ያለው ስጋ ተመልከቱ። ይሄ ልክስክስ ያለ ህሊና የሚኖረን በላተኞች ከመሆናችን የተነሳ ነው ማለት በላተኞች ከመሆናችን የተነሳ ነው። ስለዚህ ርቱ ህሊና ይሰጠናል። ፍትወት አይሰለጥንብንም፣ ክፉ ህሊና አይሰለጥንብንም፣ አድመኝነት አይሰለጥንብንም፣ ሰውን መደባደብ፣ ትኩሳት የሆነ ነገር ሁሉ ለቁጣ መቸኮል ሁሉ አይሰለጥንብንም ማለት ራስን የመግዛት ምንጩ ጾም ነው ማለት ራስን የመግዛት ምንጩ ጾም ነው። እንግዲህ እነዚህ ሁሉ ነገሮች ፍቶታት እኩያት ኃጣው ርኩሳት ክፉ ህሊና በጾም ይርቃል። ክፉ ህሊና በጾም ይርቃል። ልክ ተመልከቱ። አላችሁ የላችሁም? ዛሬ ከሁላችን ጋር ይሆን። አሁን እዚህ አካባቢ የተቋተ ውሃ ቢኖር እዚህ ላይ የሚራቡት ሐዋሳያን ይኖራል። ለብረቱ እንደሚሆን ማለት ነው። ያንን ውሃ ስንጠርገው ግን ተመልከቱ እነዚያ ተሐዋሳያን ሁሉ ምን ይላሉ? ይርቃሉ ማለት። ለምሳሌ የወባ ትንኝ ላይ እንዳይረባ ይራባ ይላሉ ሐኪሙ። በአካባቢ የተቋተ ውሃ እንዳይኖር ጥረጉ ይላል።
ይሄ ሳይንሳዊ አድርገውት ነው። በእኛም በቤተ ክርስቲያን ኦሪት ዘፍጥረት ላይ ያለ እኮ ነው። እግዚአብሔር መሬት ጥሩ ዘር እንድታበቅል ከማድረጉ አስቀድሞ ምንድን ነው ያለው? በመሬት ላይ የተኛውን ውሃ ሰበሰበው ነው። መሬትን ጠፈፍ አደረገ። ተሐዋስያን ውሃውን ስናነሳው እንደሚርቁ ስንጾም አጋንንት ይርቃል፣ ክፉ ሕሊና ይርቃል፣ ፍቶት ይቀነሳል፣ ስጋችን መገራት ይችለዋል ማለት ገሪን ይሰጠናል። አሁን ተመልከቱ፣ ጾም በስጋ ሲገራ ሕሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። ተመልከቱ፣ አሁን በቤተ ክርስቲያናችን ስርዓት የመጀመሪያው በአብይ ጾም የመጀመሪያው እሑድ ተቀነዩ ይባላል። ቅዱስ ያሬድ ነው ስም ያወጣለት። ተቀነዩ ለእግዚአብሔር በፍርሃት ወታሐሰዩ ሎቱ በረአድ የሚለውን የማሕሌት ባለሙያዎች የድጓ መምህራን በጾመ ድጓቸው ይህንን ያንቆረቁሩታል። የመጀመሪያው ጾም መግቢያ ምን ይባል? ተቀነዩ። እንግዲህ ለእግዚአብሔር ተገዙ ይላል። ለምንድን ነው የመጀመሪያው እሑድ ተገዙ የተባለ? ተቀነዩ ተብሎ የተባለ አከለክሙ መዋዕል ዘሃለፈ ዘተቀነይክሙ ለግእዘ ሥጋክሙ፣ ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል ይላል ቅዱስ ያሬድ። ለሥጋ ፈቃዳችሁ የተገዛችሁበት ጊዜ ይበቃል። አሁን ለእግዚአብሔር በፍርሃት ተገዙ። ለምንድን ነው ጾም ሲመጣ ለእግዚአብሔር ተገዙ የሚባለው? ለእግዚአብሔር መገዛት ማለት እግዚአብሔርን በልብ ማምለክ፣ ልብን ለእግዚአብሔር ማስረከብ ነው። ልብ ብላችሁ ስሙ። ልብን ለእግዚአብሔር ማስረከብ ለእግዚአብሔር መገዛት ከሆነ ልብ ለእግዚአብሔር መገዛት የሚችለው ምን ሲገዛ ነው ሲባል ሥጋ ለነፍስ ሲገዛ ነው። ሥጋ ለነፍስ መገዛት የሚችለው ምንድን ነው? ሲጾም ነው። አያችሁ፣ ገሪር ይገኛል ማለት። ሥጋን መቆጣጠር የሚቻለው በጾም ነው። በእውነት ማለት ሥጋን መቆጣጠር የሚቻለው በጾም ነው። ሰውነታችን መግዛት የምንችልባቸው ሁለት መሠረታዊ ነገሮች አሉ። አንደኛው ጾም ነው። ሁለተኛው አፍን መግራት ነው። ንግግርን መቆጠብ ነው። ፈረስ በልጓም እንደሚሰበሰበው ሰው ሰውነቱን መግዛት የሚችለው በምንድን ነው ካላችሁ፣ አንደበቱን በመቆጠብ ነው። አንደበት እሳት ነው ብሎ ያዕቆብ የተናገረው ለዚህ ነው። እሳት ከአንድ ቦታ ተነስታ ከተማውን ሁሉ እንደምታቃጥለው አንደበት ላይ እዚች አፍ ውስጥ እየነደደች መላውን ሀገር ተብሎ የሚጠራው ሰውነታችን ነው። ለምሳሌ እዚህ አካባቢ አንድ እሳት ቢቃጠል ዝም ብለን ካየነው መላ ከተማውን ሊያቃጥል ይችላል። ሰውነታችሁን እንደ ሀገር ቁጠሩት። የብርሃን በር እንደ ሀገር ከቆጠር ነው አንድ ቦታ የጫርናት እሳት መላ ሀገር እንደምታቃጥለው አፋችን ውስጥ የምትነደው አንደበታችን መላ ሰውነታችን በሙሉ ታነደዋለች በኃጢአት ማለት። መብልም እንደሱ ነው ማለት ነው። ስለዚህ መብል ስንቀንስ ሥጋ ለነፍስ መገዛት ይችላል። ራስን የመግዛት እግዚአብሔርን የማምለክ ምንጩ ጾም ነው ማለት ነው። ራስን የመግዛትና እግዚአብሔር የማምለክ ምንጭ። ጾመኛ ሰው በእውነቱ ከዝሙት መቆጠብ ይቻላል፣ ከስድብ መቆጠብ ይችላል፣ ከመግደል መቆጠብ ይችላል፣ ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ስለዚህ ጾም የዚህ ሁሉ ምልክት ነው ማለት ነው። አላችሁን የላችሁም? እግዚአብሔር ከሁላችን ጋር ይሁን። ሌላው ጾም የፍቅር ምልክት ነው። ጾም የፍቅር ምልክት ነው። እንዴት ነው ጾም የፍቅር ምልክት የሚሆነው? አሁንም መጀመሪያውንም ወስዳችሁ ወደ አዳምና ወደ ሔዋን ነው ወስዳችሁ። እግዚአብሔር አዳምን መጀመሪያ ፈጥሮ ከዚህ እንጨት እንዳትበላ ያለው ለምንድን ነው? እግዚአብሔር እኮ በገነት አዳምን ከከለከለው እጽዋት ለአዳም የፈቀደው እጽዋት ይበዛል ነው በመጽሐፍ ቅዱስ የተነገረ። እግዚአብሔር ለአዳም በጣም ብዙ ሺህ እጽዋትን ሰጥቶ አንድ እንጨት ብቻ ከለከለው። ለምንድን ነው ተብሎ ሲነገር ያችን እንጨት የማይበላት አዳም እግዚአብሔርን በመውደዱ ምክንያት ነው። ያችን እንጨት ሲበላ ግን ከእግዚአብሔር ይልቅ ይችን እንጨት እመርጣለሁ ማለት ነው። በመብል ምክንያት ከእግዚአብሔር ጋር ተጣላ ማለት ነው። እግዚአብሔርን መናቅ
እግዚአብሔርን አለማክበር፣ እግዚአብሔርን መጥላት ነው ያችን መብላት። ምክንያቱም እኔን ማክበርክን የማውቀው ይችን በለስ ካልበላህ ነው። እኔን መውደድክን የማውቀው ይችን በለስ ካልበላህ ነው ብሎ ነው እግዚአብሔር ያችን እንጨት የሰጠው። ሲበላ ናከኝ ብሎ አንተንም ንቄሃለሁ፣ አጋንንት እንዲሳለቁብህ፣ በመንጸፈ ደይን እንድትወድቅ፣ በግራ አጋንንት እንድትጠቀጠቅ አረጋለሁ። አንተ እኔን በአንዲት እንጨት እንዳላከበርከኝ እኔም አንተን ሰማይና ምድርን የምትገዛ የሰማይ አዕዋፍን የምድር አራዊትን እንድትገዛ የፍጥረት ንጉሥ አርጌ ሾሜ ነበር። አሁን ግን ንቄ የአጋንንት መሳለቂያ ያደርግሃለሁ አለው እግዚአብሔር። ስለዚህ ተመልከቱ፣ ጾም እግዚአብሔርን የማክበር ምልክት ነው። ጾም እግዚአብሔርን የመውደድ ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ከእግዚአብሔር ይልቅ ይህ መጠጥ ይሻለኛል ማለት ነው። እግዚአብሔርና መብል ለውድድር ቀርበውልን መብልን መምረጣቸው ማለት ነው። ጾምን መሻር ማለት እንደሱ ነው። ስለዚህ የፍቅር ምልክት ነው። እግዚአብሔርን የመውደድ ምልክት ስለሆነ ጾም እንዲያውኑ ተሰጥቷል። የአዳም አካል በሞት እንዲፈርስ የተፈረደበት እሱ የእግዚአብሔርን ፍቅር ስላፈረሰ ነው። የአዳም አካል የፈረሰው እሱ የእግዚአብሔርን ፍቅር ሲያፈርስ ነው። የእግዚአብሔርን ፍቅር አፍርሶ አንዲት እንጨት ሲበላ እግዚአብሔር ደግሞ እንግዲያማ አንተ የኔን ፍቅር ካፈረስ እኔም ያንተን አካል በሞት አፈርሰዋለሁ እና አፈረሰው። መሬት ነበርክ እንደ መሬት ፍረስ አለው፣ አፈረሰው ማለት። ስለዚህ አዳም እንዲሞት የተደረገው በምን ምክንያት ነው ካላችሁ ጾምን በመሻር ነው። የእግዚአብሔርን ፍቅር በማፍረስ ነው። የእግዚአብሔርን ፍቅር ሲያፈርስ የእሱ አካል በሞት ፈረሰ። አዳም የእግዚአብሔርን ፍቅር በማፈረስ ስትሉ ጾምን በመሻር ነው። ዛሬ ሰዎች ሁሉ የሚቀሰፉበት ምክንያት ጾም ስለፈረሰ የእግዚአብሔርን ፍቅር ስላፈረሰ ነው። የእግዚአብሔር ፍቅር ከሚፈርስባቸው መንገዶች አንዱ ጾምን መሻር ነው። መጾም ደግሞ እግዚአብሔር የመውደድ ምልክት ነው። ለዚህ ነው መድኃኔ ዓለም ሥራ ሲጀምር በጾም የጀመረበት ምክንያት። አዳም ሲሞት በመብል ምክንያት ሞት እንደጀመረ መድኃኔ ዓለም የሕይወት ትምህርትን ከመጀመሩ በፊት በጾም ጀመረ ማለት ነው። በመብል ምክንያት የተጀመረውን ሞት በጾም ማፍረስ ለመጀመር ክርስቶስ ምን አደረገ? በጾም ስራውን ጀመረ ማለት ነው። ስለዚህ ጾምን ጾሞ የጀመረበት ምክንያት አዳም በመብል ምክንያት ያመጣውን ሞት ለማፍረስ ነው። ለምሳሌ ጌታችን የጾመው ስንት ቀን ነው? 40 ቀን ነው። 40ን ተመልከቱ። ስታካፍሉት ለ5 ስታካፍሉት ምን ይደርሰዋል? 8 4 የሥጋ ጠባይ ያለን 5 የነፍስ 8ቱን ቀን ለመካስ ነው። 8ቱን ቀን ለእሳት ጠባይ፣ 8ቱን ቀን ለውሃ ጠባይ፣ 8ቱን ቀን ለነፋስ ጠባይ፣ 8ቱን ቀን ለመሬት ጠባይ፣ 8ቱን ቀን ለነፍስ ጠባይ፣ 8 ቀን ካሰና ያንን ተስገብግበን በልተን በመጎምጀት ያመጣነው ሞት አፈረሰልን። እንደገና ደግሞ ይተረጉሙታል አባቶቻችን 10 ለአራቱ ባህርያት 10 ፍጹም ነው፣ 10 ፍጹም ነው። 40 ቀን የጾመው 10 ቀን ካሳ ለማድረግ ነው። ስለዚህ ክርስቶስ ለእኛ ካሰልን። ክርስቶስ የእኛ ቤዛችን ነው ምንለው አንዱ የካሰልን በመብል ያመጣነውን ዕዳ በጾም ስለካሰልን። የድነት መጀመሪያው ጾም ነው ማለት የድነት መጀመሪያው ጾም ነው። ሞት በመብል ተጀምሯል፣ ድህነት በጾም ተጀምሯል። ስለዚህ የክርስቲያኖችን መልስ አለው። ሞት የተጀመረው በሆድ ነው። ሕይወት የተጀመረው በጾም ነው። ይህንን ለማድረግ ነው። እንዲያውም ጌታ እንዲህ ብሏል እኮ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ተመልከቱ። በእመቤታችን ምክንያት ነውና እስመ በጊዜ ትበሉ እምኔሁ ይላል። ተመልከቱ። አሚሃ ሞተ ትመውቱ ከዚህ እንጨት በበላችሁ ቀን ትሞታላችሁ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ከዚህ እንጨት በበላችሁ ቀን ትሞታላችሁ። ሰው ሞትን የሚጠራው ጾም ማፍረስ የጀመረ ነው። የጾምን ሕግ ሲያፈርስ፣ የጾምን ሰዓት ሲያፈርስ፣ ሰው በጾም የተከለከለውን መብላት ሲጀምር ሞትን እባክህ ዛሬ መጥተህ ከኔ ቤት እደር ብሎ ሞትን እየጠራው ነው። ሰው ሞትን መጥራት የሚጀምረው ጾም በማፍረስ ነው። ስለዚህ በበላችሁ ቀን ትሞታላችሁ። ሁላችሁ ምዕመናን ይህን ቃል ተናገሩት። በበላችሁ ቀን ምን ትላላችሁ? ትሞታላችሁ። ሰው መሞት የሚጀምረው መብላት ሲጀምር፣ ያለ ሰዓት መብላት ሲጀምር መሞት እየጀመረ ነው። ዓርብ ረቡዕን ቀንሷት በ7 ሰዓት ብሎ በ5 ሰዓት ብሎ ሲያሰኛችሁ ሞት እየጀመርኩ ነው ማለት አለባችሁ። ያለ ጊዜያችሁ መብላት ስትጀምሩ ሞት እየጀማመረ
ጨመረኝ ነው ማለት አለባችሁ። ሕይወት የሚጀመረው በመብል ነው። የሚያስደንቃችሁ ጾም የሕይወት መንገድ ሲሆን ጾም ደግሞ የሞት ጎዳና ነው። አዳም በለስን ባይበላ በሺህ ዓመቱ የት ይገባ ነበረ? ዕፀ ሕይወት የምትባልን ዛፍ ይበላ ነበረ። ዕፀ ሕይወት የምትባልበት ዛፍ ምን ያደርጋል? ይበላል። በልቶ ለዘላለም ይኖራል ማለት። በለስን አለመብላት ጾም ነው። አዳም በጾም ወደ ዘላለም ሕይወት ይሸጋገር ነበር። አዳም በመብል ወደ ዘላለም ሞት ወረደ ማለት። ጾም ነው ወደ ዘላለም ሕይወት የሚወስደው። አሁን ተመልከቱ፣ አዳም በለስን ባለመብላት ነበር ወደ ዕፀ ሕይወት የሚሸጋገረው። አሁን መድኃኔዓለም ደግሞ ምን አደረገ? ሞትን የሕይወት መንገድ ሲያደርገው ከመቁረባቸው አስቀድሞ 18 ሰዓት ጾሟል። ምክንያቱም እሱ ዕፀ ሕይወት ስለሆነ ማለት ነው። እሱ ዕፀ ሕይወት ነው። ምን አለ? እኔ አነ ውእቱ ኅብስተ ሕይወት፣ እኔ የሕይወት እንጀራ ነኝ አለ። የሕይወት እንጀራ ስለሆነ አዳም ወደ ዕፀ ሕይወት መድረስ የሚችለው በለስን ባለመብላት በጾም ነበረ። አሁን እውነተኛው ዕፀ ሕይወት ክርስቶስ መጣና ወደ እሱ ሥጋና ደም ከመድረሳችን አስቀድሞ 18 ሰዓት እንድንጾም አደረገ ማለት ነው። ጾም የሕይወት ጎዳና ነው። ሕይወት ማን ነው? ክርስቶስ ነው። ሕይወት ክርስቶስ ስለሆነ ወደ ሕይወት መድረስ የሚቻለው ምን አደረገው? በጾም አደረገው። የሚጾሙ ሰዎች ወደ ሕይወት ይደርሳሉ፣ ከሞት ይነጠቃሉ። እንደምታስታውሱት በውስጥ የያዘችው ትልቅ ሰው ነው። ነቢዩ ኤልያስ ከሞት የተሰወረው በምን ይመስላችኋል? እኔ ስለምናገረው ቃል ነው እንጂ ለኔ የሚደረግ ክብር ከኤልዛቤል ተጣልቶ ወደ ቁም ነገራችን ሲሄድ በረሃ ላይ ተቀምጦ እባክህ እንደ አባቶች ግደለኝ፣ እንግዲህ ከኤልዛቤል ጋር ተጨቃጭቄ ብሎ ደክሞት ከዛፍ ስር ተቀምጧል። ከደደው ስር ተቀምጦ ሳለ መልአኩ መጥቶ ውሃ በመንቀል ተመልከቱ፣ ክርስቶስ አምላካችን ብቻ እንጀራ በመሶብ ኅብስት በመሶብ አምጥቶ ኤልያስ ምክንያቱም የኛን ሥጋ ብላ ብሎ ቀስቅሶ ቀና ሲል መሶበ ወርቅ አየ። የኔ ሽቶዬ ናርዶስ ከዚያ በላና ደክሞት ስለነበረ ትንሽ ተኛ። እሱ ምንድነው? ኤልያስ ተነስና ብላ ብሎ መልሶ ቀሰቀሰው። ሁለተኛ በላ። ሶስተኛ ኤልያስ ተነስና ብላ አለው። ቅዱስ ጳውሎስ እንደተናገረ ተንስ ወብላ እስመ ርሑቅ ፍኖትከ፣ የምትሄድበት ሀገር ሩቅ ስለሆነ በደንብ አድርገህ ብላ አለ። ወይ ቅዱስ ገብርኤልን ባረገ ሩቅ ሀገር ልትሄድ ስለሆነ ሩቅ ሀገር የሚሄድ ሰው በደንብ ይበላልና ጨምረህ ብላ በላ። ወሆረ ወበብዶ ወባይለ ውእቱ እክል ሆረ ኤልያስ 40 መዓልተ ወ40 ሌሊተ ይላል። ኤልያስ አንድ ቀን በበላው 40 ቀን ጾመ ይላል። 40 ቀን ከጾመ በኋላ በ40ኛው ቀን እግዚአብሔር ማንን? ኤልያስን በእሳት ሰረገላ ነጠቀና ወዴት ወሰደው? ወደ ብሔረ ሕያዋን ሄደ። ስለዚህ ኤልያስ እስከ ዛሬ ድረስ ሞትን ሳይቀምስ አለ ማለት ነው። ጾም የሕይወት ጎዳና ነው የሚባለው በምድር ከመሰከሩልን መካከል አንዱ ኤልያስ 40 ቀን ጾሞ ከሞት ተሰወረ ማለት። ጾም ከሞት ይሰውራል፣ ወደ ሕይወት ያደርሳል ማለት። ስለዚህ ያለ ጊዜ መሞትን የሚያርቀው ዕድሜን እንዳይቀነስ የሚያደርገው እግዚአብሔር ከአዳም በኋላ ዕድሜን ነው የቀነሳን። አዳም 1000 ዓመት ኖሮ ነበር መንግሥተ ሰማያት የሚገባው። ኃጢአት ሲሰራ 930 ዓመት ብቻ ኖሮ ሞተ። 70 ዓመት ተረፈች። ያችን የተረፈችውን ዕድሜ እግዚአብሔር ለአዳም ልጆች ሰጣቸው። ከዚህ የተነሳ የሰው ዕድሜው ቢበዛ 70 ወይም 80 ሆነ። ከወፈድፋዶን እስተምላ ጻማ ወህማም። ከዚያ የተረፈው ግን የድካም ዘመን ተብሏል። 120 140 ቢኖር ሰው የጻማ የድካም የመሰልቸት ጊዜ ተብሎ ተነግሯል ማለት። ስለዚህ እግዚአብሔር ዕድሜን አሳጥሯል። ዕድሜን ከአዳም በኋላ ከተነሱ ጸጋዎች አንዱ የዕድሜ በረከት ነው። እያጠረ ከዚህ በኋላ ከአዳም እያጠረ መጣ። መጨረሻ ላይ ደግሞ ሰዎች ኃጢአት ሲጨምሩ እያጠረ 120 ዘመን በያዕቆብ ጊዜ ሆነ። ከዚያ በኋላ ግን ረጅም ጊዜ የኖረ ሰው የለም። እያጠረ መጣ። ሰዎች ኃጢአት እየጨመሩ ሲመጡ ዕድሜ በምድር ላይ እያጠረ መጣ። ልክ ተመልከቱ፣ እግዚአብሔር በኃጢአት ዕድሜን እንዳሳጠረ እግዚአብሔር በጾም ዕድሜን እንደሚያስረዝም በኤልያስ አየ፣ በሄኖክ አየ። ሄኖክ ባለትዳር ነው፣ በልቶ ጠጥቶ ነበር። ስለዚህ ምን አደረገ ሄኖክ? አይ እንዲህ አለ፣ እግዚአብሔርን ማገልገል ከሴት ርቆ ንጽሕ ጠብቆ ከመብል ከመጠጥ ተለይቶ ነው ብሎ ጾመ። በገነት ጓሮ ወድቆ ጾመ ሄኖክ። ከዚያ በኋላ እግዚአብሔር ሰወረው። ኢተረክበ ሄኖክ ይላል። ሄኖክ አልተገኘም ይላል ቅዱስ ጳውሎስ ዕብራውያን 11 ላይ እስመ ከበቶ እግዚአብሔር ሰውሮታልና
ሄኖክ ዛሬም በሕይወት አለ። ሞትን ሳይቀምስ ዕድሜውን አስረዝሞ ያለ ድካም በሚኖርበት በብሔረ ሕያዋን መኖር የጀመረው ሄኖክ ከሞት የተሰወረው ወደ ሕያዋን ሀገር የተነጠቀው በጾም ነው። ኤልያስን ከሞት የሰወረው ጾም ነው። ከምታሳድደው ንግሥት ከኤልዛቤል እጅ የነጠቀው ጾም ነው። ጾም ከጠላት እጅ ያድናል፣ ከሞት ይሰውራል፣ ወደ ሕይወት ጎዳና ያደርሳል። ወደ ህብስተ ሕይወት ኢየሱስ ክርስቶስ ወደ ዕፀ ሕይወት ኢየሱስ ክርስቶስ የሚያደርሰው ጾም ነው። ወደ መንግሥተ ሰማያት የሚያደርሰው ጾም ነው። ስለዚህ ጾም እግዚአብሔርን የመውደድ ምልክት ነው፣ የሕይወትም ምልክት ነው። አላችሁ የላችሁ እግዚአብሔር ከሁላችን ጋር ይሁን። ጾም በጾም እግዚአብሔር መውደዳችን እንገልጣለን። በጾም እግዚአብሔር እናገለግላለን። በጾም ከመቅሰፍት እንድናለን። በጾም ከጠላት እጅ እንድናለን። በጾም በሽታ ይርቅልናል። በጾም በጎ ሕሊና ይሰጠናል። በጾም የትኛውም ሀገር ሰላም ይሆናል። ሰላም ይሆናል። የሀገር ሰላም ይመጣል። በጾም የኃጢአት ይቅርታ እናገኛለን። በጾም የተገፈፈ ጸጋ ይመለሳል። እነዚህ ሁሉ ጸጋዎች የምናገኘው በጾም አማካኝነት ነው። ለዛሬ ይበቃናል። በጣም የመጨረሻ